አይ ብዙም የሚያጓጓ ነገር የለውም። እሺ ለመጀመር ራሴን ለማስተዋወቅ ያክል ቤተልሔም ጥጋቡ እባላለሁኝ። በአርክቴክቸር ነው የጨረስኩት። የምሰራው አርክቴክቸር ላይ ነው። 3 ዓመት ሆኖኛል ግራጁዌት ካደረግኩኝ። ሶ እየሰራው ነው ማለት ነው። በአርክ እስካሁን ያለሁት በዛ እየሰራው ነው። ሶ የማውቀውን ነገር ትንሽም ቢሆን አሴ ፍሬንድ እንትን እንድንል ነው ዲስከስ እንድናደርግ ነው እንጂ ያው የተለየ ነገር አውቄ አይደለም እውነት ለመናገር ግን አመሰግናለሁኝ። ሮቤልም እንትን ስላልከው ይሄንን እድል ስለሰጠ እንድንማማር ኦፖርቹኒቲን ክሬት ስላደረጋችሁ ቴንኪው ማለት እፈልጋለሁ። ሶ ለዛሬ ርዕስ ያሰብነው እኔ በማውቀው ያው በሰራሁበት ርዕስ ላይ የተወሰነም ቢሆን ያገኘሁት ነገር ይኖራል። ሶ እሱን ለምን ሼር አላረጋችሁም በሚል ነው። ኤአይን አርክቴክቸር በሚል እንጀምራለን ማለት ነው። ሶ ፋይል ይኖረኛል ለሮቤል ፎርዋርድ ላድርግልህ እና ሼር ታደርጋቸዋለህ። አንቺም ሼር ማድረግ ትችያለሽ ቤቴ ከፈለግሽ ይልሃለሁ። ጀስት አሁን ዲስከስ የምናደርገውን ፖይንት አውት አድርጌ ያዘጋጀሁት ዶክመንት ነው። ፎሎ ማድረግ ከፈለጉ እሱን መከታተል ይችላሉ። ሶ ለዛሬ ያሰብኩት ኤአይን አርክቴክቸር የሚለውን ለማየት በተለያዩ ሴክሽኖች ከፋፍዬ ዲስከስ እንድናደርግ ነው። የመጀመሪያው እንደ ኢንትሮዳክሽን ይኖረናል። ከዛ ኪ የምንላቸው ቴክኖሎጂዎችን ኤአይ ምን ምን ቴክኖሎጂዎችን ኢንክሉድ አድርጎ ኢንተግሬት አድርጎ ይዟል የሚለውን ነገር ለማየት እንሞክራለን። ሌላኛው ደግሞ ቱሎችን አርክቴክቸር ላይ የሚያግዙን ቱሎች ምን ምን ናቸው የሚለውን ደን አፍተር ኤአይ እና ቢፎር ኤአይ ያለውን ልዩነት ለማየት እንሞክራለን። ደን ቤኔፊት እና ቻሌንጁን ከዛ ኮንክሉድ አድርገን ሰም ቲፕስ ደግሞ ስለ ኤአይ ነግራቸዋለሁ ማውቀውን ማለት ነው። ሶ ለመጀመር አስ ኢንትሮዳክሽን ስንጀምር አርክቴክቸር ላይ ሪሼፕ እያደረገው እየመጣ ነው ኤአይ ማለት ነው። መጀመሪያ ላይ ሙሉ በሙሉ ማለት እስክንችል ድረስ እኛ ላይ ሰዎች ላይ ቤዝድ አድርጎ እኛ እያሰብን ክሬቲቪቲያችንንም ኢንተለጀንሳችንም ከኛ እየተጠበቀብን እኛ ሼፕ የምናደርገው ኮንሰፕት እኛ ሼፕ የምናደርገው ዲዛይን የነበረውን ሊትራሊ በቴክኖሎጂ ኤአይ ሪሼፕ እያደረገው መጥቷል ማለት ነው። ሶ በምን ሪሼፕ አደረገው ብንል ክሬቲቪቲ ከክሬቲቪቲ አንጻር የሰዎች ኢንቴሊጀንስ ኢንሃንስ ያደርግልናል። ኤፊሽንሲ ከታይም ሊሆን ይችላል፣ ከኮስት ሊሆን ይችላል። ኤፊሽንሲ ደን ዲሲዥን ሜኪንግ ላይ ፕሪኮንዲሽኖች ይኖራሉ። ዲሳይድ ለማድረግ አንድን ነገር ቤተር ዲዛይን ነው ለማለት ኮንሲደር የምናደርጋቸው ፕሪኮንዲሽኖች ይኖራሉ። ሰው እነዛን ፕሪኮንዲሽኖች ራሱ አናላይዝ አድርጎልን ይሄኛው የተሻለ ኦፕሽን ነው ብሎ ይወስንልናል። ሶ በጣም ከዲሲዥን ከኤፊሽንሲ እና ከክሪኤቲቪቲ አንጻር በጣም አርክቴክቸር ላይ ሪሼፕ እያደረገው መጥቷል ማለት ነው። ሶ ዋት ኢዝ ኤአይ ኢን አርክቴክቸር የሚለውን ለማየት ስንሞክር በሶስት መልኩ ልናገኘው እንችላለን። የመጀመሪያው አልጎሪዝሞችን በመጠቀም ዲዛይኖችን አውቶሜት ማድረግ ማቅለል መቻል ማለት ነው። ኒውሜሪክ የሆኑ ዳታዎች ሊሆን ይችላል ኢንፑት ይደረግለት እና ሪሌቲቭ ቱ ሶፍትዌር ጋር ኢንተግሬትድ የሆነ ቱል ይኖራል። ከዛ ኢንፑት አድርገንለት ዲዛይኑን በጣም ኢዚ በሆኑ በጣም ኮምፕሌክስ የሆኑ ሼፖችን እንድንሰራ ያግዘናል። ሌላኛው አውቶሜት ታስክስ የምንለው ነው። አሴ ጀነራል እነዚህ ዩዞችን ሌሎች ቦታዎች ላይ የምናገኛቸው ናቸው። ሞር ስፔሲፊክ ላለማድረግ እየሞከርኩኝ ነው። ግን አውቶሜት ታስክስ ሪፒቲቲቭ የሆኑ የሚደጋገሙ ታስኮች ካሉ አውቶሜት ያደርግልናል። ሌላኛው ደግሞ ዲሲዥን ሜኪንግ ላይ ዲሲዥን ላይ ሳፖርት ያደርገናል ማለት ነው። ሶ ምን ናቸው ኪ ቴክኖሎጂ የምንላቸው ኤአይ ኢንተግሬት ያደረጋቸው የሚለውን ስናይ ፈርስት ዋን ማሽን ለርኒንግ የምንለው ነው። ማሽን ለርኒንግ ማለት ኤአይ ሆኖ ከዳታ የሚማር ማለት ነው። ኢንፑት ይደረግለታል ዳታዎች። ሶ በዲፕ ለርኒንግ ብዙ ኖሌጆችን ማወቅ ይችላል። እውቀቶችን፣ ፕሮፌሽኖችን ኢንተርናላይዝ ማድረግ ይችላል ማለት ነው። ሶ ብዙ ጊዜ የሆነ ነገር ላይ እውቀት ለማግኘት ስንፈልግ እኛ ሪፈር ነው የምናደርገው መጽሐፎችን ወይ ሰዎችን የተለያዩ
እውቀት እናገኝበታለን የምንለውን ነገር ሪፈር እናደርጋለን። ሶ ኤምኤል ማለት ደግሞ ብዙ ነገሮች ብዙ ዳታዎች ኢንፑት ተደርገውለት እሱን ያውቃል ማለት ነው። ሶ በጣም ትልቅ የኦፖርቹኒቲ ነው ማለት ነው። ሌላኛው ጀነሬቲቭ ዲዛይን የምንለው ነው። ጀነሬቲቭ ዲዛይን ማለት ደግሞ መልቲፕል የሆኑ ኦፕሽኖችን ዲዛይን ቤዝድ ለምሳሌ ብናይ ፕሪኮንዲሽኖች፣ ኮንስትሬንቶች ሜንሽን እናደርግለታለን። ለምሳሌ አሁን ቤት ከሆነ ሬዚደንሻል ዲዛይን ከሆነ ዲዛይን ማድረግ የፈለግኩት ሳይቴን ኤሪያውን ፕሎት ኤሪያውን ስፔሲፊክ የሆነውን ከ100 ሜትር ስኩዌር እንዳይበልጥ፣ በዚህ በኩል ሮድ አለኝ፣ በዚህ በኩል 15 ሜትር ሮድ አለ፣ ሴትባክ ይሄን ያክል ግዴታ ህግ ያስገድዳል፣ ይሄን ያክል ቤድሩም፣ ይሄን ያክል ሊቪንግ ሩም እፈልጋለሁ እያልኩኝ ፕሪኮንዲሽኖችን አስቀምጬለት በዛ በምፈልገው ብቻ መልቲፕል የሆነ ኦፕሽኖችን ሊሰጠኝ ይችላል። ሶ ጀነሬቲቭ ዲዛይን የምንለው ኤአይ ታይፕም ኢንተግሬትድ ሆኗል ማለት ነው። ሌላኛው ኮምፒውተር ቪዥን የምንለው ነው። ይሄኛው ደግሞ ምንድነው ኢሜጆችን አንደርስታንድ ማድረግ ይችላሉ ነው። አሁን ለምሳሌ ይሄ በአርኪቴክቸር እንዴት ነው የምንጠቀመው የሚለውን ስናይ ሳይት ይሰጠናል አይደለ? አክቹዋል ሳይት ኖሮን ነው እዛ ቦታ ላይ የሆነ ነገር የሚገነባው። በጉግል እርዝ ሳተላይት ኢሜጅም ሊሆንን ይችላል። ሂደን ባናነሳው ራሱ ሳተላይት ላይ ልናገኘው እንችላለን ሳይት ኢሜጃችንን። ሶ ኮንቴክስቹዋሊ የምንሰራው ዳታ አለ አይደለ? ዶክመንት ዲዛይን ከመጀመሩ በፊት የምንሰራው ዶክመንት አለ። ሶሳይታችንን ኢሜጁን ሰተ ነው ኮንቴክስት አናላይሲሱን፣ ስትሬንግዙን፣ ዊክነሱን መስራት ያለብንን አናላይሲስ ኮምፒውተር ቪዥን የሚባለው ኤአይ ቴክኖሎጂ ስላለ ብቻ ያቀልልናል ማለት ነው። እሱን ይሰራልናል ኢሜጅ አንደርስታንድ ማድረግ ስለሚችል። ደን ከዲዛይን በኋላ የምንሰራው ዶክመንት አለ። ዲዛይን ዲስክሪፕሽን፣ ለምን እንደዚህ እንደተጠቀምን፣ ለምን እንደዚህ እንደሆነ ኮንሰፕት ዲስክሪፕሽን፣ እነሱን ሁሉ ኦልሬዲ ፋይዱ ካለን ዳታው ካለን ኢሜጆችን እየላክን ይሄንን ዲስክራይብ አድርግልን፣ ዲስክሪፕሽን አዘጋጅልን እያልን ኮምፒውተር ቪዥንን በዚህ መልኩ መጠቀም እንችላለን ማለት ነው። ሌላኛው ናቹራል ላንጉጅ ፕሮሰሲንግ የምንለው ነው። ይሄኛው ደግሞ ኤአይ የሂውማንን ላንጉጅ የሰዎችን ቋንቋ መናገርም መስማትም ይችላል። ሶ የምንፈልገውን ነገር በፕሮምፕት ወይንም በቻት ቡት ነው የምናናግረው። የሚመልስልንም እኛ በሚገባን ቋንቋ ነው ማለት ነው። ስለዛ መስራት የምንፈልገው ኢቭን ቻሌንጅ የሆነብን ነገር ሲኖር ሰዎችን እንደምንጠይቀው ነው ልንጠይቀው የምንችለው። ኤንኤልፒ የሚለው ሲስተም ኢንተግሬት መሆኑ በዛ ወይ እኛን ሳፖርት ያደርገናል ማለት ነው። ሶ እነዚህ ቤዝድ ኦን ኢን አርኪቴክቸር የሚለውን ለማየት ሞክሬያለሁ። አሁን ለምሳሌ ማሽን ለርኒንግ ላይ ኢን አርኪቴክቸር ምን ይጠቅመናል ብንል ዲዛይን ስናደርግ አሁን አሴ ጀነራል የምናልፋቸው ኢንፎርሜሽኖች አሉ። ለምሳሌ ክላይሜት አሁን የአዲስ አበባ ወይ የሆነ ስፔሲፊክ ኤሪያ ወስደን ኮመን የሆነ ክላይሜት ዳታ ነው የምንወስደው እንጂ የሆነች ሳይት ብቻ እዚህ ጋር ፀሐይ እንዴት ነው የሚወጣው፣ እዚህ ጋር የሚገባው ሃርሽ ሰን ኤክስፖዠር እናስባለን። ግን ክላይሜት አሴ ጀነራል የሀገሩን ነው የምንወስደው። ሶ እሱን አስበን ምን ፕሪዲክት ነው ልናደርግ የምንችል ይሄን ያክል ሙቀት ይኖራል፣ ይሄን ያክል በዚህ ዊንዶ ይኖራል፣ በዚህ ሰን ኤክስፖዠር ይኖራል። ሶ ውስጥ ላይ የሚፈጠረው ሙቀት፣ ቬንቲሌሽን፣ ሰምቲንግ የምናስበው ባለን አክቹዋል ዳታ ኦልሬዲ ሴት በተደረገ በተቀመጠ ዶክመንት በተደረገ ዳታ ነው። ሶ እሱን ዳታ ኦልሬዲ ኤአይ ማወቅና አክሰስ ማድረግ የሚችል ከሆነ በደንብ ኤክስፕሌን አድርገን ሁኔታውን፣ ኮንቴክስቱን፣ ስለ ዲዛይኑ ኢንዲቴል ኤክስፕሌን አድርገን ኮንሰምፕሽኑን፣ ኢነርጂ ኮንሰምፕሽኑን፣ ላይት ፐርፎርማንሱን ፕሪዲክት ያደርግልናል ማለት ነው። ዊች ሚንስ በጣም በጣም ትልቅ የሚባል ስራ ማለት ነው። የሚያቀለው ፕሪዲክሽን ይሰጥልናል። ሞር ደግሞ እኛ አናላይሲስ ከምናደርገው የእሱ በጣም አኩሬት ይሆናል። ምክንያቱም እኛ ይሄን ፕሪዲክት ለማድረግ እና ሰጀስት ለማድረግ ብዙ ነገር ማንበብ አለብን፣ ብዙ ነገር ሪፈር ማድረግ አለብን። ስቲል እንደዛም ሆኖ ፕሪዲክሽን ነው የሚሆነው እንጂ ሹር የሆነ እንትን አይሆንም። ሶ በዚህ መልኩ ያቀልልናል ማለት ነው። ሶ ጀነሬቲቭ ዲዛይን ሜንሽን አድርጋለሁ ኦልሬዲ። ፍሎር ፕላኖችን፣ ኦፕሽኖችን ማግኘት እንችላለን ኢን ዲቴይል።
ኢንፎርሜሽን ይሰጠናል ማለት ነው። ሶ ወርክ ፍሎ እንዴት ነው የሚሆነው? እነዚህ ቴክኖሎጂዎች ኦልሬዲ ኤአይ ብለን የምንጠቀማቸው ቱሎች ሁሉም አላቸው፣ ኢንተግሬትድ ሆኖ አላቸው። ስፔሲፊክሊ እንትኑን ነጣጥለን እንየው ለማለት ነው እንጂ ሁሉም ስንጠቀመው በቴክስትም ስንጠይቀው ይመልስልናል፣ ኢሜጅም ስንልክለት ያብራራልናል፣ ወይንም ደግሞ ኢሜጅ ስጠን ስንለውም ይሰጠናል። ሶ እነዚህ ኢንተግሬትድ ሆነው የምናገኛቸው ሲስተሞች ናቸው ማለት ነው። ሶ ወርክ ፍሎ እንዴት ነው የሚሆነው የሚለውን ስናይ ኢንፑት ይኖራል መጀመሪያ ላይ። አሁን ዲዛይን ቤዝድ ስንል ሙሉ በሙሉ ክሬቲቭ የሆነ አርት አይደለም የምንፈልገው አይደለ? ሶ ኢንፑት ይኖራል። እጃችን ላይ ያለው የሆነ የምንፈልገው ነገር ለሱ የምንሰጠው ነገር ይኖራል። ዘን እሱን ፕሮሰስ ማድረግ አናላይዝ ማድረግ ይኖራል። ዘን ደግሞ ሪዘልት ይኖራል ማለት ነው። ኢንፑት ፕሮሰስ እና አውትፑት። ሶ ሲኩዌንሻሊ ስንመለከተው መጀመሪያ በኢንፑት ለምሳሌ እና በዲስክራይብ በማድረግ ሊሆን ይችላል ምንጠይቀው። ቴክስት ፕሮምፕት በመጠቀም አይዲያችንን የምንፈልገውን ነገር ወይንም ያለንን ኢንፎርሜሽን በኢሜጅ ከሆነ ያለን በቴክስትም ከሆነ ምንጠይቀው ከኛ መጀመሪያ ኢንፑት ይጠበቃል ማለት ነው። በኋላ ጀነሬቲቭ ዲዛይን ወይንም ኤምኤል ብዙ ጊዜ አንድ ላይ ነው የሚሆኑት። ክሬት ሲያደርግልን ኢሜጅ ፍሎር ፕላን ክሬት አድርግልኝ ስለው ፍሎር ፕላን ክሬት ሲያደርግልኝ ጀነሬቲቭ ብቻ ሳይሆን ዳታም ይፈልጋል። ከምን አንጻር ነው? ፍሎር ፕላን እውቀት ባይኖረው ትንሽ እንኳን እውቀት ባይኖረው ክሬት ማድረግ አይችልም። ሶ ያንን እውቀት ከኢሜል ነው የሚያገኘው ብለናል አይደለ? ማሽን ለርኒንግ ኦልሬዲ የተማረው የገባለት ዲዛይን እንዴት ነው የሚለውን የሚያውቀው ኖሌጅ ስላለ ኢሜል እና ጀነሬቲቭ አንድ ላይ ሆነው ነው ኦፕሽኖችን የምናገኘው ማለት ነው። ሶ ፕሮሰሱ የሚሆነው እንደዚህ ነው። ከዛ በኋላ አናላይሲስ ይኖራል፣ ሪፋይንመንት ይኖራል። አውትፑት ላይ መጀመሪያ ዶክመንትድ የሆኑ ፋይሎች ይኖሩናል። አሁን ዲዛይን ከመሰራቱ በፊት መጀመሪያ ኬዝ ስተዲ ሊትሬቸር የምንለው ኢንፎርሜሽን ጋዘር የምናደርገው ነገር አለ። ቤት የምንሰራ ከሆነ መጀመሪያ የተሰሩ ቤቶችን እንዴት እንደተሰሩ፣ ምን ምን ኳሊቲ እንዳላቸው፣ ምን ምን ዊክነስ እንዳላቸው መጀመሪያ ማጥናት አለብን። ሶ እሱን ነገር በጣም ቀላልና ኢዚ በሆነ ወይ ኦልሬዲ ዳታ ኢንፑት የተደረገለት ኤአይ ስላለን እሱን መስራት ቻልን ማለት ነው። ሌላኛው ኮንሰፕት ነው። ኮንሰፕት ደግሞ ጋዘር ካረግናቸው ኢንፎርሜሽኖች ቤዝድ አድርገን ፖቴንሻል የምንለውን ነገር ዊክነሱን ሪዲዩስ ለማድረግ እና ጥሩ የምንለውን ኳሊቲ ጨምረን ለመስራት ዴቨሎፕ ማድረግ እንጀምራለን ማለት ነው። እሱ ላይ ደግሞ መልቲፕል ኦፕሽኖችን መስራት ሊሆን ይችላል ኮንሰፕት ዴቨሎፕመንት ማለት። እሱ ላይ ደግሞ ጀነሬቲቭ ኤአይ ያግዘናል ማለት ነው። ኦፕሽኖችን መስጠት ይችላል፣ ዲሲዥኖችን መስጠት ይችላል፣ ፕሪዲክት ማድረግ ይችላል። እሱ ላይ አገዘን ማለት ነው። ቀጣይ ፕሮሰስ የሚሆነው ስሪዲ ሞዴል ነው። አክቹሊ አሁን ስሪዲ ሞዴል ላይ ፍሪ ቨርዥን የሆነ ኢንፑት ሰጥቸው ስሪዲ ሞዴል የሰጠኝ ያገኘሁት ኤአይ የለም። ጀስት ፕሪቪዎች ምናምን አሉ፣ እሱን አይቻለውኝ። ግን ፕራክቲካሊ አሁን ስሪዲ ብዙ ጊዜ ራሳችን ነው የምንሰራው። ስሪዲ ሞዴል እናደርጋለን፣ ከዛ ቪዥዋላይዜሽን አለ። ሞዴሊንግ ካለቀ በኋላ ደግሞ ሬንደር እናደርጋለን። ኤአይ አሁን ሬንደር ላይ የሚገርም ሪዘልት እየሰጠ ነው። ከስሪዲ ሞዴል ውጭ አሁን ሊትሬቸርም ኬዝ ስተዲም ኮንሰፕትም ሬንደርም ድረስ በኤአይ ታግዘን መስራት እንችላለን። ታግዘን እኔ ሴንስ የምለው ብዙ ጊዜ እኛ ፍሪ የሆኑ እንትኖችን ስለምንጠቀም የእኛን ኢንቮልቭመንት ይፈልጋሉ። ትንሽ ሊሳሳቱ ይችላሉ፣ ትንሽ እንደምንፈልገው ላይሆን ይችላል ምናምን እና ፍሪ በሆኑ ቨርዥኖች አሁን እኛ አክሰስ በምናደርጋቸው ቨርዥኖች ሊትራሊ ከግማሽ በላይ የሚሆነውን ፐርሰንት ፕሮሰሱን በጣም ያፈጥንልናልም ያቀልልናል። ወርክ ፍሎ የሚሆነው ፕሮምፕት ይሆናል። መጀመሪያ ላይ ፕሮምፕት ይኖረናል፣ ዲስክራይብ የምናደርገው እኛ፣ ዘንድ ጀነሬሽን ይኖራል። ከዛ የተሰጠንን ነገር አናላይዝ ማድረግ፣ ከዛ ዲዛይን አውትፑት ይኖራል ማለት ነው። ኤአይ ኢንኮንሰፕት ዲዛይን ለማየት ስንሞክር ምንድን ነው የሚያግዘን ነገር? ፎርም ኦፍ ኤክስፕሎሬሽን እና አይዲያ ላይ ነው። ኪክ የሆነ ኦፕሽኖችን አውትፑቶችን
በጣም በትንሽ ታይም ጊዜ ሳይወስድብን ማሰብ እንችላለን ማለት ነው። ሶ በደንብ ኤክስፕሎር ማድረግ እንችላለን። ፓራሜትሪክ ሞዴሊንግ በጣም አሁን ኮምፕሌክስ የሆኑ ስትራክቸሮች፣ ውስብስብ የሆኑ ስሪዲ ሞዴሎች በኮንሴፕት ደረጃ ሲታሰቡ በጣም ከባድ ናቸው፣ ታይምም ይወስዳሉ። አሁን ኤአይ ካለ ግን ዊዝን ቴክስት እና ሪፍረንስ ኢሜጅ በጣም አሜዚንግ የሚሆነው አሁን ኮምፒውተር ቪዥን ያልኳችሁ ሪፍረንስ ኢሜጅ መረዳት ይችላል አይደለ? ሪፍረንስ ኢሜጅ ሰጠውና እኔ ያሰብኩት ጋር የሚመሳሰል ኢሜጅ ሰጠውና ይሄንን እንደ ኢንስፓይሬሽን ተጠቅመህ እንደዚህ አይነት ኮንሰፕት ዴቨሎፕ አድርግልኝ ብለው ኢዝሊ ዴቨሎፕ ያደርግልኛል ማለት ነው። ሰው በጣም አድቫንቴጅ ይሆናል። ሌላኛው ቪዥዋላይዜሽን ላይ ነው። ሬንደር ላይም ያግዘናል ማለት ነው። ሶ እንደ ቱል ሜንሽን ላደርጋቸው የምችለው ሞር ፎከስ ያደረግኩት በጣም ብዙ አሉ። እውነት ለመናገር በጣም ብዙ ነው ያሉት፣ ግን ፎከስ ያደረግኩት አንደኛ የማውቃቸውን ማለት የምጠቀምባቸውን ብዙ ጊዜ ፍሪኩዌንትሊ እኔ የምጠቀምባቸውን እና ናይስ ነው ብዬ የማስበው ለዛ ላይ ፍሪ ቨርዥን የሆኑትን ነው። ስቲል ድሮባክ አላቸው። ሊሚትድ የሆነ ኢሜል እየቀያየርን ምናምን አፕቱ ዘ ሊሚት መጠቀም መቻል መሞከር ነው እንጂ ሊሚትድ ናቸው በጣም። አንድ ዲዛይን ራሱ መጨረስ አንችልም በአንድ ፍሪ ቨርዥን። በጣም ኢሜል መቀያየር ምናምን ይጠበቅብናል። ሶ ጉግል እንችላለን፣ ማኬታ ኤአይ፣ ቻት ጂፒቲ፣ ሊዮናርዶ፣ ስቴብል ዲፊዥን እና ሞዴለር። ሞስት ኦፍ ተም ታውቋቸዋላችሁ ብዬ አስባለሁ። ሞዴለር ፕለጊን ነው፣ ስኬችአፕ ፕለጊን ነው። ሞር እርባን ዲዛይን ላይ በብሎክ በሌአውት ደረጃ የሚሰሩ በጣም ትልቅ ፕሎት ኤሪያ ላይ ሰፊ ኤሪያ ላይ የሚሰራ ዲዛይን ከሆነ እንትን ኢንፑት ይጠይቀናል። የምናስገባው ቶታል ሄት ሊሆን ይችላል፣ ቢውልታፕ ኤሪያ ሊሆን ይችላል፣ ፍሎር ኤሪያ ሬሾ ሊሆን ይችላል። የምናስገባቸው ስም ኢንፎርሜሽኖች አሉ። ከዛ ዳታ ኢቭን በኤክሴል ምናምን ኤክስፖርት የምናደርገው ዳታ ይሰጠናል ማለት ነው። እኛ ቁጭ ብለን እየደመርን ምናምን ስንት ቤት ይይዝልኛል፣ ስንት አፓርትመንት ይችላል ምናምን እያልን የምናስበውን ስፔስ ኦፕቲማይዜሽን እንትን የሚልልን በጣም በቀላሉ እንትን ይላል ማለት ነው፣ ያቀልልናል። ፔይድ ነው ግን ፍሪ ቨርዥን አለው። የተወሰነ ሊሚትድ አድርገው ፍሪ ቨርዥን አለው፣ እሱን መጠቀም ይቻላል። ሌላኛው ሬንደሪንግ ቱል ላይ ነው። ሬንደሪንግ ቱል ሞስት ኦፍ ዘ ታይም እዛው ሬንደሪንግ የምንሰራባቸው አፕሊኬሽኖች አሉ አይደለ፣ ሶፍትዌሮች፣ እዛ ላይ አድ የተደረጉ ቱሎች አሉ፣ በፊት ያልነበሩ አሁን ኤአይ የሚሉት እንትኖች አሉ፣ ኦፕሽኖች አሉ። እና ማኑዋሊ ሬንደር ስናደርግ ላይቲንግ የምናስተካክለው ራሳችንን፣ ቬጂቴሽን፣ ፈርኒቸር እያንዳንዱን የምናስተካክለው ቪዥዋሊ ሪያሊስቲክ እንዲሆን የምናስተካክለው ራሳችንን እና ኤአይ የሚለው እንትን ከተጨመረ በኋላ ግን ይሄ ማኑዋሊ ሴቲንግ ላይ የምንሰራው ኢፌክት ምናምን ይቀርና ራሱ ሪኮመንድ ያደርግልናል ማለት ነው። እና ሰሞኑን እንደውም አንድ ሌላ አዲስ ፌቸር ኢንስፓይሬሽን የሚል ተጨምሯል አንድ የምሰራበት እንትን ላይ እና በጣም የሚገርመው ኦልሬዲ አስምሬ ምናምን እየሰራው ነው እኮ ዲዛይን። አሁን ኢሜጅ አስገብቼ የላቸዋለሁ ከፍታችሁ ከሆነ የምትከታተሉኝ እና ኢሜጁ ላይ አሁን ኢንስፓይሬሽን የሚል እንትን አለው። ስፔሴን ኦልሬዲ የጀመርኩት ዲዛይን ላይ እንደዚህ ብታረጊው እያለ ሁላ ጋይድ ያደርገኛል። እንደዚህ ብታረጊው እዚህ ላይ ይሄኛውን ፈርኒቸር ብትጠቀሚ የሚል ማለት ነው። ሙሉ በሙሉ ኢቭን ስፔሱን ብቻ ድሮ አርጌ ዝም ብዬ ኦቨርኦል ሰራውንዲንጉን ማለት ነው ድሮ አርጌ ራሱ ኤአይን ምን ባረገው ይሻላል ብለው ራሱ እዛው ላይ ፈርኒሽ ያደርግልኛል። እኔ እሱን ወይ ኢዲት ማድረግ ነው የሚጠበቅብኝ ወይ ደግሞ የራሴ ኮንሰፕት ወይ የክሊያንት ሀሳብ ካለ በዛ መሰረት አጀስት ማድረግ ነው የሚጠበቅብኝ ማለት ነው። ሶ ሌሎችም ኤምኤንኤምኤል የሚባል አለ፣ ኢንስከፕለግን አለ፣ ጄምናይ፣ ናኖ ባናና በጣም ሪስትሪክት ናቸው። በተለይ ኢሜጅ ላይ ቻትጂፒቲ ብዙ ኢሜጅ እንትን አይልልንም፣ ግን ኢሜል እየቀያየራችሁ በደንብ እንትን ለማለት እስከ ማክሲመም አውቶፑቱ ለመጠቀም ሞክሩ እና እንደዛ አድርገን ኢዚ ወይ መጠቀም እንችላለን ማለት ነው። ሶ ኤግዛምፕሎች አስገብቼ የላቸዋለሁ። ለምሳሌ ፍሎር ፕላን
ስቴብል ዲፊውዥን ላይ እንዴት እንደሰራልኝ ሊዮናርዶ ላይ፣ ቻት ጂፒቲ ላይ እና ጉግል ጀሚና ላይ ማለት ነው። ሌላኛው ቅድም ስላችሁ የነበረው አሁን ኢሜጅ አንደርስታንድ ያደርጋል ያልኩት ላይ ፕሮምፕት ጨምሬ የሆነ ኢሜጅ ፒንትረስት ላይ ወርጄ ይሄንን አስ ኮለመን ስትራክቸር ተጠቅመህ ሪዲንግ ስፔስ ስራልኝ በሚል የጠየኩትን እንዴት አይነት ስፔስ እንደሰራ ማየት ትችላላችሁ። ይሄንን ሳምንት ባስብ እኔ አልደርስበትም ይሄንን ኮንሰፕት ማለት ነው። በጣም ታይም ቴኪንግ ነው ያልኳችሁ የነበረው እሱን ነው። አይዲያው ይኖራል፣ ሀሳብ ይኖራል፣ ኢንስፓይሬሽን መውሰድ ይኖራል። ግን ይሄንን ሞዴል አድርጎ ቪዥዋላይዝ አድርጎ ምናምን ለመውሰድ በጣም ታይም ይወስዳል። ይሄንን ኮንሰፕት አሁን አሰ ዲስከሽን እንኳን ለመድረስ በጣም ታይም ይወስዳል። ሶ እንዴት እንዳቀለለው ይሁን አይሁን ግን ኮንፊርም ለማድረግ ያን ሁሉ ፕሮሰስ ሄጄ ከመወስን ኢዝሊ በሆነ ፒክቸር ምንም እኔ ኢፈርት ታይም ያላወጣሁበት እንትን ታይም ያላወጣሁበት ጊዜን ያላባከንኩበት ስራ ዲሳይድ ማድረግ እችላለሁ ማለት ነው። ይሆናል አይሆኑም፣ ወደፊት ኢፈርቴል እዚህ ጋር ላውጣ አላውጣ የሚለውን ማለት ነው። ሶ በጣም ቀላል የሚባል እንትን አይደለም ማለት ነው። ሌላኛው ፍሎር ፕላን ነው። አሁን ለምሳሌ እዚህ ጋር ፒንትረስት ላይ ነው ያወረድኩት አንዱን ፍሎር ፕላን ዘን ስሪዲ እንዲያደርግልኝ ነው። ናኖ ባናና ናቸው እነዚህ። ሶ ኤግዛምፕሎችን ማየት ትችላላችሁ ማለት ነው። ምን ያክል ቱ ዘ ፋይናል እንደሚደርስ ማለት ነው። ከቤዚክ ኢቭን በአንድ በሁለት ያውም ኢንዲቴል ጠይቄው ምናምን አይደለም። ጀስት ሲምፕል የሆነ ፕሮምፕት ሲምፕል የሆነ ኢሜጅ ምናምን ነው የሰጠሁት ለኤግዛምፕል እንዲሆን ማለት ነው። እና ኢማጅን ደግሞ በደንብ ኢንዲቴል ምን መስራት እንደምንፈልግ አውቀን ምን አውትፑት እንደምንፈልግ አውቀን ብናዘው ደግሞ ምን ያክል ሊሰራልን እንደሚችል ማለት ነው። ሶ ቢፎር እና አፍተር ኤአይ ያለውን ልዩነት ስናይ ኮንሰፕት ላይ ማኑዋል ስኬቺንግ ነው ልንጠቀም የምንችለው። ብዙ ጊዜ ኦፕሽኖችን አንሰራም። ማክሲመም እስከ 3 ነው፣ ከ3 እስከ 5 ነው ኦፕሽኖች ልንሰራ የምንችለው። እሱንም በጣም በዛ ከተባለ ማለት ነው። እና በዛ ላይ ታይም ኮንሱሚንግ ነው። በተለይ ዴድላይን ካለ፣ ሰሚሽን ካለ፣ ጊዜ ከሌለን ኦፕሽንም ላንሰራ እንችላለን። አንዴ ያስበን አንዴ የመጣልንን ነገር ቶሎ ነው ምን ወደ ስራ የምንገባው ማለት ነው። ስለዛ ቢፎር ኤአይ ያለው ፕሮሰስ እሱ ነው። አፍተር ኤአይ ደግሞ ምንድን ነው የሚለውን ኢንስታንትሊ መልቲፕል ኮንሰፕቶችን ጀነሬት ማድረግ ማሰብ ችለናል ማለት ነው። አንሊሚትድ የሆነ ኦፕሽን አለን። አሁን አንሊሚትድ የሆነ ኦፕሽን ጀነሬት ማድረግ እችላለሁ፣ መሞከር እችላለሁ፣ ማሰብ እችላለሁ። ሶ እሱ ነገር መጥቶልናል አሁን። ሌላኛው ሃይ ክሬቲቪቲ ቡስት ይኖረዋል። ለምሳሌ አይዲያ ማሰብ የሆነ ሰዓት ላይ ስታክ ያደርጋል፣ እናቆማለን። በቃ እንደዚህ ባረገው እያለን ድካምም ሊሆን ይችላል፣ ምንም ሊሆን ይችላል። ሊሚትድ የሆነ እውቀትም ስላለን ብዙ ጊዜ እናቆማለን። ከዚህ በላይ ማሰብ አልችልም የምንለው ደረጃ አለን እና እንደዛ አይነት ሌቭል ላይ ስንሆን ኦፕሽን ማግኘት ክሬቲቪቲያችንን የተለየ እንደዚህ ብታረጊው የሚል አይነት ሳጀሽን የሚሰጠን ክሬቲቪቲን ቡስት የሚያደርግ ኤአይ ሆኖ አግኝተነዋል ማለት ነው። ሌላኛው ፋስተር የሆነ ዲሲዥን ሜኪንግ ላይ ብያቸዋለሁ። ኦፕሽን ምንሰራ ከሆነ መምረጥ አለብን ማለት ነው አይደለ? ኦፕሽኖች የምንሰራው የተሻለ ቤተር ሪዛልት ለማግኘት ነው። ሶ ቤተር ሪዛልት የሚሰጠን ኦፕሽን የትኛው ነው የሚለው ደግሞ ውሳኔ ይፈልጋል። ውሳኔው ደግሞ ከኤሪያ አንጻር ሊሆን ይችላል፣ ከስፔስ ኳሊቲ ሊሆን ይችላል። ከብዙ እንትኖችን ኮንሰፕቶችን ሜንሽን አድርገን የተሻለ የምንለውን ዲሳይድ ማድረግ ይጠበቅብናል። ሶ እሱ ላይም ያግዘናል ማለት ነው። ኮምፔር አድርግልን ማለት እንችላለን። ኦፕሽኖችን ልኬለት ኮምፔር አድርግልኝ ከዚህ ፖይንት አንጻር ዊች ዋን ኢዝ ቤተር ዲዛይን የሚለውን ዲሲዥን ላይ ራሱ ያግዘናል ማለት ነው። ሌላኛው ሬንደሪንግ ላይ ቢፎር እና አፍተር ያለውን ነገር ስናይ ሬንደሪንግ በጣም ታይም ኮንሱሚንግ ስራ ማለት ሬንደር ማድረግ ነው። በጣም ፒሲ ፐርፎርማንስም አክቹሊ ማተር ያደርጋል፣ ግን ታይም ይወስዳል። በጣም ሬንደር ማድረግ በጣም ታይም ይወስዳል። ሌላኛው ሴታፕ ራሳችን ግዴታ ማስተካከል አለብን። ኢፌክት ማስተካከል አለብን። ብዙ አይነት ነገሮችን ሴቲንጎች ላይ ማኑዋሊ መስራት አለብን። ከዛ ሬንደር አድርገን ራሱ ለክሊያንት የሚላክ ዶክመንት ሪተች ይፈልጋል። እንደገና ዝም ብለን
ሶፍትዌሩ አውጥተን አይደለም የምንሰጠው፣ እንዲገባው አጀስት የምናደርገው ነገር አለ። ግራፊካሊ እንዲረዳ ቴክስቶች መጨመር ከሆነ ሌላ መጨመር፣ ሂውማን ስኬል ማድረግ፣ ሪያሊስቲክ ማድረግ፣ ሰምቲንግ የሆነ አይነት አጀስትመንቶች ይፈልጋል። ሶ በጣም ጨረሰን ብለን ዲዛይኑን ራሱ ብዙ ስራ ይኖርብናል ማለት ነው። ሶ አፍተር ኤአይ ምን በቪዥዋላይዜሽን ምን ተቀየረ፣ ምን ቀለለልን የሚለውን ሪል ታይም ፈርስት ሪል ታይም ሬንደሪንግ ነው የምናገኘው። ሞዴል እዚህ ጋር ላኩለት ወዲያው ነው ሪያሊስቲክ ሬንደሩን የማገኘው። ታይም ኮንሱም የማደርገው ነገር አይኖርም ማለት ነው። ከዛ ደግሞ ላይቲንግ ማቴሪያል ራሴ ማስተካከል አይጠበቅብኝም፣ በቴክስት መግለጽ ብቻ ነው። ስፔሲፊክ ማቴሪያል እንዲጠቀመው የምፈልገው ካለ እሱን ሜንሽን አድርጌ ፕሮምፕት ላይ ማስገባት ነው እንጂ የሚጠበቅብኝ ላይ ሪያሊስቲክ የሚል ወርድ በማስገባት ብቻ ያን ሁሉ ላይቲንግ ሴቲንግ ምናምን የምናስተካክለዋል ቀነስን ማለት ነው። ሌላኛው ፋስተር እና ሃይ ኳሊቲ። ኢቭን ፋስተር ከመሆኑም በላይ ራሳችን ታይም ቴክ አድርገን በፈለግነው ኳሊቲም ላይ መጣልን ይችላል፣ በጣም እንትን ስለሚል ማለት ነው። እሱ ኤአይ ላይ ሲሆን ግን በኳሊቲውም በጣም ናይስ የሆነ ነገር ነው። በታይም ደረጃ በጣም ናይስ፣ በጣም ሾርት በሆነ ታይም የሚገርም ኳሊቲ ነው የምናገኘው ማለት ነው። ሶ ቤኔፊት እና ቻሌንጁ ምንድን ነው የሚለውን ለማየት ስንሞክር በሆል ዲዛይን ፕሮሰሱን ፋስተር ያደርግልናል። የመጀመሪያው በጣም ፍጥነት ይጨምርልናል ዲዛይን ፕሮሰሳችንን። ምክንያቱም ቅድም ወርክ ፍሎውን ሜንሽን ስናደርግ ታስታውሱ ከሆነ ኦልሞስት መጀመሪያ ላይ ያሉትን ዶክመንቴሽን ፓርቶች፣ ኮንሰፕት ፓርቱን ሞር ከቴክኒካል ይሄ ድሮይንጉ ከድሮይንግ ጀነሬሽኑ በስተቀር ድሮይንጎቹ ሞር አኩሬት መሆን አለባቸው፣ ስፔሲፊክ መሆን አለባቸው። እነሱን ኤአይ መጠቀም ትንሽ ሊከብድ ይችላል። ምናልባት ፔድ ሆኖ አኩሬት የሆነ ዳይሜንሽን ተጠቅሞ የሚሰጠን ካልሆነ በስተቀር ቴክኒካል ድሮይንጎቹ ላይ መጠቀም ሊከብድ ይችላል። ከዛ ውጭ ግን ቪዥዋላይዜሽን፣ ኮንሰፕት ጄኔሬሽን፣ ዶክመንቴሽን፣ ሳይት አናላይሲስ፣ ኬዝ ስተዲ፣ ፕሬዘንቴሽን ጠቅላላ እሱን መጠቀም እንችላለን ማለት ነው። ስለዚህ ኦልሞስት ፋስተር የሆነ ዲዛይን ፕሮሰስ እንዲኖረን ያደርጋል። አኩሬሲ ኢምፕሩቭ ያደርግልናል። ስህተቶችን ይቀንሳል። እኛም ብበን ወይ የሆነ ነገር ኢንፎርሜሽን ወስደን ካወቅናት ኖሌጅ ምናምን የምንሰራው አይደለ የሆነ ነገር ሶ የመሳሳት እድላችን በጣም ሰፊ ነው። ልክ ስህተቶች ይገኛሉ። ኤአይ ሪኮመንድ እያደረገን እሱን ኢቭን ከሰራን በኋላ እሱን እዚህ ጋር ያለውን ድሮባክ ንገረኝ፣ የተሳሳትኩትን ነገር ንገረኝ፣ ስህተት ንገረኝ ብንል ፖይንት አውት ያደርግልናል። ሶ በጣም ኢረሮችን ሪዲዩስ ከማድረግ አንጻር፣ አኪሬሲን ኢምፕሩቭ ከማድረግ አንጻር፣ ኮስት ኤንድ ታይም ኤፊሽንሲ ደን ቤተር ዲሲዥን ሜኪንግ እሱ ላይ ቤኔፊት አግኝተናል ማለት ነው። አሴ ቻሌንጅ ደግሞ ሜንሽን የምናደርገው ነገር ምንድን ነው? በጣም ሃይ ለርኒንግ ከርቭ ይፈልጋል። ለምሳሌ አሁን ጀስት እነዚህ ቀጥታ አውትሳይድ እንደ ቻት ጂፒቲ ሌሎች አይነት ኢዚ እንትኖች ካልሆኑ በስተቀር ኢንፑት የሚሆኑት አስ ፕለጊን የምንጠቀማቸው በአልጎሪዝም የሚሰሩ ኤአይዎች ለርኒንግ ከርቭ ይፈልጋሉ። ጀስት በአንድ ቪዲዮ ሁለት ቪዲዮ አይተን ሂደን እንትን የምንላቸው አይደሉም። አዳፕት የምናደርጋቸው ኤአይዎች አይደሉም። በደንብ መማር ይፈልጋሉ እያንዳንዱን። ሪዛልቱ ደግሞ ከኢንፑቱ ስለሆነ ቤዝድ የሚያደርገው እሱን በጣም ለርኒንግ ከርቭ ይፈልጋል። ኮምፕሌክስ የሆኑ ኤአይዎችን አንደርስታንድ ለማድረግ እና እኛ ሞዴል ከምናደርግበት ሶፍትዌር ጋር ኢንቴግሬት አድርጎ ለመስራት ለርኒንግ ከርቭ ይፈልጋሉ። ሌላኛው ዲፔንደንት ናቸው ሙሉ በሙሉ አሁን ዲዛይን ላይ ዳታ ኳሊቲ ላይ ዲፔንደንት ናቸው። በደንብ ሀሳባችን መግለጽ ማንችል ከሆነ በጣም ባድ የሆነ ዲዛይን የማግኘት ፕሮባቢሊቲያችን በጣም ሰፊ ነው። በደንብ ዲቴል የሆነ ኢንፎርሜሽን የማንሰጠው ከሆነ የሚጠይቀውን ነገር ኢሜጅ በኢሜጅ ደረጃም ካልሰጠነው በቴክስትም ቢሆን ኢንዲቴል አብራርተን ኢንፑት ካላስገባንለት ሎ የሆነ ፑር የሆነ ሪዘልት የማግኘት እድላችን በጣም ሰፊ ነው። እሱ ላይም ትንሽ ድሮባክ ይኖረዋል። ሌላኛው ክሬቲቪቲ ሊሚት ይጨምራል ብያለው ከዚህ በፊት ግን ዋይዝሊ ካልተጠቀምነው ወይንም ደግሞ
ፕሮፐርሊ ካልተጠቀምነው ለምሳሌ ምንም ኢምፕሩቭ ሳላረግ ለምሳሌ ዲዛይን የሆነ ሬዚደንሻል ዲዛይን ስጠኝ ብዬ ቻትጂፒቲ መጠየቅ ማለት በጣም በጣም ሎ የሆነ ፕሮምፕት ነው ማለት። ሌላም ሰው ሊጠይቀው ይችላል። እውቀት የሌለውም ሰው ዲዛይን መስራት የማይችልም ሰው ዲዛይን ስጠኝ ብሎት እኮ እኔ ያገኘሁትን ዲዛይን ያም ሰው ሊያገኝ ይችላል ማለት ነው አይደለም? ሶ በጣም ቤዚክ የሆነ ሌቭል የሆነ ሪዘልት ነው የምንይዘው። በዛ ሌቭል የምንጠቀምበት ከሆነ ክሬቲቪቲ ሊሚት አድርጓል። ምንም ጥያቄ የለውም። ራሳችን ብንሰራ የሆነ ያክል ኢምፕሩቭ ማድረግ እንችላለን። ሶ ሪፋይንመንት ይፈልጋል። ምንም ጥያቄ የለውም። የተሻለ ነገር እንደሚሰጠን ብናቅም ብናምንም ከኛ የተሻለ ነገር መስራት እንደሚችል ብናቅም ግን ሪፋይንመንት በደንብ ይፈልጋል። ጋይዳንስ የኛን ጋይዳንስ ይፈልጋል። አንዴ ቻትጂፒቲን ጠይቆ አንዴ መልስ መውሰድ በጣም ቤዚክ ሌቭል ላይ እንትን የቀረ አይነት ሪሶርስ ወይንም ደግሞ ፋይል አውቶፑት ነው የምናገኘው። ሶ ሪፋይን ማድረግ መቻል አለብን። ካልሆነ በጣም ሊሚትድ የሆነ ክሬቲቪቲ ነው ልናገኝ የምንችለው ማለት ነው። ሶ አስ ኮንክሉዥን ወርክ ፍሎውን አክሰለሬት ማድረግ ይችላል ኤአይ ፕሮፐርሊ ወይንም ኮሬክትሊ ከተጠቀምነው ክሬቲቪቲያችንን ኢንሃንስ ያደርግልናል። ሌላኛው ደግሞ ፊቸር አርክቴክት ግዴታ አሁን እየሆነው ያለው ዲዛይን ማድረግ ብቻ ሳይሆን ቴክኖሎጂም አዳፕት ማድረግ አለበት ማለት ነው። ምክንያቱም ሜንሽን ያደረግናቸው ነገሮች በሙሉ ሪሌትድ ሆነዋል ዊዝ ቴክኖሎጂ ጋር ዲዛይን ቴክኖሎጂ ጋር ሪሌት ሆነዋል። ሪሼፕ እያደረገው ነው ብለናል። ስለዛ እኛ ደግሞ ሬዲ ዲዛይኑን ስለሆነ ይዘን የመጣ ነው መጀመሪያ ላይ ቴክኖሎጂንም አዳድርገን አንድ ላይ ራሳችንን ማራመድ ይጠበቅብናል ማለት ነው። ሶ ለመጨረሻ ያክል ቲፕ እንደ ቻትጂፒቲ ለምሳሌ እንደ ቲፕ እንትን ልሰጣችሁ የምፈልገው ነገር ምንድን ነው? የመጀመሪያው ምንድን ናቸው? መጀመሪያ ፐርሰናላይዝ ብታደረጉት ብዬ አስባለሁ። ሴቲንግ ላይ ብዙዎቻችን ቻትጂፒቲን በደንብ የሚጠቀም ሰው ካለ ይረዳኛል። አጌኒስት አስ መልሶልን አያውቅም። ብዙ ጊዜ እንደ ጥሩ ጓደኛ ልክ ነሽ፣ ጥሩ ነው፣ ትንሽ ኢምፕሩቭ ብታረጊው አሪፍ ነው ምናምን የሚለን እና ሶ እሱ ነገር ሊሚትድ ያደርገናል። ኢምፕሩቭ እንዳናደርግ ፕሮሰሳችንን የተሳሳት ነው እንዳናስተካክል ሊሚት ስለሚያደርገን ፐርሰናላይዝ ማድረግ ጥቅም አለው። ፐርሰናላይዜሽን ላይ ሴቲንጎቹን ገብታችሁ ብታዩቸው አሉት። ፍሬንድሊ ይሁን ፕሮፌሽናል ይሁን ሪል ትሩዙን ልንገርሽ ምናምን የሚሉ እንትኖች አሉት፣ ኦፕሽኖች አሉት። ሶ እሱን ቼክ አድርጉትና ለስራ የምትጠቀሙበት ከሆነ ለምሳሌ ወይም ደግሞ የተለያዩ አካውንቶች ስለሚኖራችሁ ያው ኢሜይል እየቀያየረን ስለሆነ የምንጠቀመው አንደኛውን ኢሜይል አትሊስት ለስራ የምንጠቀምበትን ሴቲንጉን ቼክ እናርገው፣ ፐርሰናላይዝ እናርገው። ይሄ እንደ ጓደኛ የሚያማክረንን ነገር ያቆምና በስርዓት ጋይድ ያደርገናል ማለት ነው። ሶ እሱን ቼክ ለማድረግ ብንሞክር እንደ ቲፕ እኔ ስለጠቀመኝ እሱን እነግራችኋለሁኝ። ሌላኛው ፕሮምፕት በምንጽፍበት ጊዜ አሁን ለምሳሌ ኮንቴንት ክሬሽን ላይ እንደ ኤግዛምፕል ብዙ ሰው እንትን ሊለው ይችላል፣ ኢንተርናላይዝ ሊያደርገው ይችላል ብዬ ስላሰብኩ ነው። ስፔሲፊክሊ አሁን ስለ ቢልዲንግ ከማደርገው ኮንቴንት ክሬሽን ላይ ለምሳሌ አሁን ቻትጂፒቲ ማዋራት ብንፈልግ ኮንሲደር ማድረግ ያለብን ፖይንቶች ምንድን ናቸው ብዬ ነው ማስበው። የመጀመሪያው ሮል ፕሮምፕቲንግ መጠቀም መቻል በጣም ኢንሃንስ ያደርግልናል። አሁን ለምሳሌ ሮል ፕሮምፕቲንግ ማለት አሳይን እናደርገዋለን። አሁን የሆነ ፕሮፌሽናል ወርክ ከሆነ ለማግኘት የፈለግነው ስለ ኮንቴንት ክሬሽን አሁን ልንጠይቀው፣ አይዲያ ልንጠይቀው፣ ሀሳብ ልንጠይቀው ከሆነ መጀመሪያ አክት እንዲያደርግ ፕሮፌሽናል ኮንቴንት ክሬተር እንደሆንክ አክት አድርግ ብለን ሮል ነህ ብለን ሮል እንሰጠዋለን፣ አሳይን እንሰጠዋለን። ከዛ ሂዊል ኮንፊርም ያንን ነገር ከምን አንጻር ሊመልስልን እንደሚገባ ከምን አንጻር ስለምን ልንጠይቀው እንደምንችል ስኮፓችንን እየነገርነው ነው ማለት ነው። ከዛ በኋላ ምን እናደርጋለን? ክሊር የሆነ ምን እንደምንፈልግ ክሊር የሆነ ነገር እንጠይቀዋለን። ለምሳሌ ጊቭ ሚ 10 ቲክቶክ አይዲያስ አባውት ቡክ ሰመሪስ ብንለው እዚህ ላይ ስፔሲፊክ ሆነን አሁን ኮንቴንት ክሬሽን ዩቲዩብም ሊሆን ይችላል፣ ቲክቶክም ሊሆን ይችላል፣
የተለያዩ ፌስቡክ፣ ኢንስታግራም የተለያዩ ፕላትፎርሞች ላይ ሊሆን ይችላል። ግን ክሊር ሆነን ለምሳሌ ቲክቶክ ላይ ከሆነ አሁን ላይ የምንጠይቀው ቲክቶክ ላይ እንደዚህ እንደዚህ ታይትል ላይ አይዲያ ስጠኝ ዘን ኮንቴክስት። አሁን እነዚህ ብሬክ ዳውን አድርጊያቸው ነው እንጂ አንደርስታንድ ለማድረግ እንዲጠቅመን ኦልሞስት አምስቱ ፈርስት 5 አብረው አንድ ፕሮምፕት ስንጽፍ መካተት ያለባቸው ነገሮች ናቸው። ክሊር የሆነ የምንፈልገውን ነገር ኤክስፕሌን ማድረግ፣ ከዛ ኮንቴክስት መጨመር። ኮንቴክስት የምንጨምረው ምንድን ነው? አይዲያ ስጠን ነው ያለው አይደለ? ስለ ቲክቶክ ኮንቴክስታችን የሚሆነው ምንድን ነው? ፔጅ አለኝ፣ ቲክቶክ ፔጅ አለኝ ስለ እንደዚህ የሚሰራ ሰልፍ ዲቨሎፕመንት የሚሰራ ሶ ቡክ ሰመሪውን የፈለግኩት ለቲክቶክ ፔጅ ነው ማለት ነው። ሶ ኮንቴክስት እየጨመርኩለት ነው ከምን አንግል እንደምፈልገው እንዲረዳ ማለት ነው። ከዛ ፎርማቱን እንነግረዋለን። ቲክቶክ ነው ብለናል። ከዛ ፔጅ አለን ብለነዋል። ሰልፍ ዲቨሎፕመንት ላይ ብለናል። ሶ ፎርማቱ ደግሞ አሁን ኮንቴንት ሲሰራ ፎርማት አለው አይደለ? ፎርማቱ ምንድን ነው? ቤዚክ የምንለው አሁን ሁክ፣ ቦዲ እና ክለዚንግ ይኖረዋል። ሶ እሷን ፎርማት ተጠቅመህ ሾርት ፎርም ቪዲዮ ከሆነ ሎንግ ፎርምን ቢሆን እነዚህ ኮንሰፕቶች ይኖራሉ። ግን ፎርማቱን ሜንሽን እናርግለት፣ ያውቀዋል እሱም፣ ግን ሜንሽን እናርግለት። ደን ሊሚት መስጠት፣ ሌላኛው ደግሞ ሊሚት መስጠት። ቲክቶክ ቪዲዮ ስራልን 1 ደቂቃ ነው የሚሰራልን፣ 2 ደቂቃ ነው የሚሰራልን፣ 3 ደቂቃ ነው የሚሰራልን። ሊሚት ማድረግ መቻል አለብን። ሜክ ኢች አይዲያ አንደር 60 ሰከንድስ፣ በጣም ዋይድ የሆነ ሀሳብ እንዳይሆን። ፎርማቱን ነግረነዋል። ሁኩ የተወሰነ ሚኒት ነው የሚሆነው፣ ቦዲው ደግሞ የተወሰነ ሚኒት፣ ከዛ ክሎዚንጉ ኮንክሉዥኑ የተወሰነ ሚኒት ነው የሚሆነው። 60 ሰከንድ ስንለው ደግሞ በጣም ሞር ስፔሲፊክ እያደረግ ነው እየመጣን ነው ማለት ነው። ዘን ኢምፕሩቭ ማድረግ ነው። ቅድምም እያልኳችሁ ነበረ፣ አንዴ ጠይቀ ነው አንዴ የሚመልስልንን መልስ መጠቀም የለብንም። ዊ ሃቭ ቱ ኢምፕሩቭ። ሌላው ቢቀር ከምንፈልገው በላይ ራሱ እኮ ቤተር የሆነ ሪዘልት ሰጥቶ ሊሆን ይችላል፣ ጥሩ አይዲያ ሰጥቶ ሊሆን ይችላል። ግን ይችላል እሱ የተሻለ አድርገው ብትለው የተሻለ ማድረግ ይችላል። ሶ ለምን እሱን አንሞክርም? ለምን የተሻለውን ነገር ለማግኘት አንሞክርም? እና ሞር ቫይራል እንዲሆን ሞር ኢንጌጂንግ እንዲሆን ቤተር እንትን ለማድረግ ሞክር፣ ኢምፕሩቭ ለማድረግ ሞክር ብንለው ራሱ ሜንሽን ያደርጋል። ላስት የሰጠውሽ ላይ ይሄ ዊክነስ ነበረ፣ አሁን ይሄንን አዳርጊያለሁ፣ ይሄን ቫሊዩ አዳርጊያለሁ ብሎ ኢቭን አስተካክሎ ያመጣዋል ማለት ነው። እና ኢምፕሩቭ እናድርገው፣ ብዙ ጊዜ ኢምፕሩቭ እናድርገው። አንዴ ሁለቴ ሶስቴ ምናምን ብቻ ሳይሆን በደንብ በጣም ኢምፕሩቭ እናድርገው፣ ሪፋይንም እናድርገው። ምክንያቱም ይሄ ለሁሉም አቬሌብል የሆነ ቱል እስከሆነ ድረስ ዩኒክነሱ በጣም ጥያቄ ውስጥ ይገባል ማለት ነው። ሁላችንም ደሴም እና ኢኳል የሆነ አክሰስ አለን እና ማንም ሰው ጠይቆ ሊያገኘው የሚችል አይነት ሪዘልት የያዝን የሆነ ነገር ላይ ለመስራት የምንሞክር ከሆነ በጣም ቤዚክ ሌቭል ላይ የመቅረት እድሉ በጣም ሰፊ ይሆናል። እና ኢምፕሩቭ ለማድረግ የራሳችንን የሆነ ነገር አድ ለማድረግ እንሞክር። ሶ እንደ ቲፕ ይህንን ነው ያሰብኩት። አመሰግናለሁ። ጨርሻለሁ። ካስረዘምኩኝ በጣም ይቅርታ። ይሄንን ይመስላል። ጥያቄ ካለ መቀበል እችላለሁ። ሮቤል እሺ ቤሻዬ ከድሮ ጀምሮ በአንቺ ተምረን ቢሆን ኖሮ እየተደረስን ብለናል። ኢትዮጵያ እንዳንቺ አይነት ያሉ ውድ ተማሪዎችን ትፈልጋለች። ሙያሽን በዛው እያሰብሽበት እና በዛሬ ኢሹ ላይ የተነሱ ነገሮችን ሰምታችኋል። ስፔሻሊ ከመጀመሪያ ጀምሮ ሲነሱ የነበሩት አርክ ላይፍ ላይ ላላችሁ ቤስት ነበረ። ከዛ በኋላ ግን የሁላችንም የቻትጂፒቲ አጠቃቀም እና የሌሎች የሌሎች ቻትቦት ኤአይዎችን አጠቃቀም በደንብ አድርጎ የሚነካ ፖይንቶች ነበር ሲነሱ የነበሩት ከፐርሰናላይዜሽን ጀምሮ እስከ ቻትጂፒቲ እና ቻትቦቶችን ደጋግሞ እስከመጠየቅ ማለት ነው። ቤሻ እውነት
በጣም አመሰግናለን። ትልቅ የሆነ ትምህርት ወስደናል። ይህንም ለብዙዎች ደግሞ እንደምናደርሰው ተስፋ አደርጋለሁ። ጥያቄ ካላችሁ ሃንድ ራይዝ እያደረጋችሁ መጠየቅ ትችላላችሁ። አይ ቲንክ ቤሻይ ጥሩ አስተማሪ ሲኖር ሁሉም ነገር ይገባልና ለዛ መሰለኝ ጥያቄ እያልተነሳ ያለውና ሆነ ጥሩ ነው። ያው ሁሉም ነገር በቃ ገብቶናል ማለት ነው፣ ተረድተነዋል ማለት ነው። ስለዚህ በዛሬ ኢሹ ላይ ጥያቄ ላችሁ ማለት ነው። እሺ ሀርት ቢት ማውራት ትችላለህ? ይሰማሃል አይደለ? ፈቅጄ ላለው ማውራት ትችላለህ። ሌሎቻችሁም ጥያቄ ካላችሁ ሃንድ ራይዝ ማድረግ ትችላላችሁ። ቤሻ እንግዲህ ያው ከአስተማሪው ጉብዝና ይሁን ከተማሪው ጉብዝና አይ ቲንክ ኤቭሪባዲ ክሊር ሆኖለት ደስ ብሎት የጨረሰው ላይቭ ሴሽን ነው የሚሆነው ማለት ነው። ይሄ እስካሁን ከነበሩ ላይቭ ሴሽኖች ሁሉ በጣም ኢንተረስትድ የሆነ ላይቭ ሴሽን ነበር ያሳለፍነው። ኢንዲ እነ ኤላ ከዚህ በፊት ገብተው ነበር እና አይ ፑት ዩር ላይቭ ሴሽን ነምበር 1 ማለት ነው። እሺ አመሰግናለሁ። ጥያቄ ከሌላችሁም ችግር የለውም። ዋናው የሚጠቅማችሁን ነገር እንድታገኙበት ነው። አይ ሆፕ የሆነ ነገር አድ ያደርጋል ብዬ ያሰብኩትን ኢንተግሬት ለማድረግ ሞክሬያለሁኝ። ከጠቀማችሁ ደስ ይለኛል በጣም። ቴንኪው ሮቤል። እሺ ቢሻ እናመሰግናለን። ጥያቄ ሌሎች ጥያቄዎችም ካላችሁ ሜቢ ኢንቦክስ ማድረግ ትችላላችሁ። እዚህ ላይቭ ላይ እንትን ማለት ከፈራችሁ ማለት ነው። ቢሼ በጣም እናመሰግናለን። በሌላ ጊዜ በሰፊው ጊዜ እንደምንገናኝ ተስፋ እናደርጋለን። ነገም ላይቭ ሴሽናችን ይቀጥላል። እንግዶችን እንጋብዛለን። ዩቲዩብ አውቶሜሽናችንን ነገ እንጀምራለን ማለት ነው። አይ ቲንክ ቢሻ ኢዘዲን እጁን እያነሳ ነው እና ሜቢ እንፍቀድለት። ኢዘዲን ፈቅጄ ላለው ማውራት ትችላለህ። ስልጠናው በጣም አሪፍ ነበር። እኔም ድንገት ነው ያገኘኋቸው እና አዳዲስ ነገሮችን ኢንሳይቶችን ጠቁማቸዋል። በጣም ፕሮግራም በመሪያ ደረጃ እንድትቀጥሉበት በዚሁ አሳስባለሁ እና አሁን ሞር ይመስለኛል የተወሰነም ቢሆን ማህበራዊ ከተከታተልኩት አንጻር ከአርኪቴክቸር ወይም ደግሞ ከስነ ህንፃ ጋር በተያያዘ አርቲፊሻል ኢንተሊጀንስ እንዴት መጠቀም እንችላለን የሚል ነገር ነው። ከዛ ጋር የተያያዘ ነው ይመስለኛል ከተረዳሁት እና በአጭሩ ከዚህ የተረዳሁት ያው አርቲፊሻል ኢንተሊጀንስ ማንኛውም ሴክተር ላይ እንደሚገባ ደግሞ ላይፋችን ኢዚ እንደሚያደርግ አይገባም ብለን የምናስበው ነገር ሁሉ ገብቶ ምን ያህል ውጤት ተጽዕኖ እየፈጠረ እንዳለ ነው የተረዳሁት እና ልል የምፈልገው በአጭሩ ምንድን ነው ብቻ በዚህ በስነ ህንፃም እንዳለ ሆኖ እሷም ያው በተለያዩ ሴክተሮች ላይ እንደዚህ እውቀት ያላቸው ሞር ኤክስፒሪየንሳቸው ሼር ቢያደርጉ በዚሁ እንድትቀጥሉም ደግሞ ቆማ ሰጣለሁ እና የሚል ፕሮግራም ነበር። ደስ የሚል ጊዜ ነበር። በዚሁ እንድትቀጥሉ ነው። እሺ እናመሰግናለን። በጣም እሷ አሜዚንግ ሌክቸር ናት። ሌሎችንም ባለሙያዎች በተለያዩ ፊልዶች ላይ ለመጋበዝ እንሞክራለን። ዶክተሮችን፣ የአይቲ ባለሙያዎች፣ ሶፍትዌር ኢንጂነሮችን ብዙዎችን ለመጋበዝ እየሞከርን ነው። ወደፊትም ፈጣሪ ከረዳን ብዙ እንሰራለን ብዬ ተስፋ አደርጋለሁ። በዛሬው ሴሽን ላይ ያላችሁን ሀሳብ አስተያየትም ለቤታም መናገር ትችላላችሁ። ልክ እንደ ኢዙ እንዴት ነበረ ላይቭ ሴሽኑ? በጣም ብዙ ነገር ተምረናል ዛሬ። እኔም አርኪቴክቸር ፎርጅር ተማሪ ነኝ። ኤአይዎች
ቻትጂፒቲንም በደንብ ነበር የምጠቀመው፣ ግን በዚህ ልክ አልጠቀመው ነበር እውነቱን ለመናገር። ያው ብዙ ነገር ተምሬያለሁ። አሪፍ ነው እንደዚህ አይነት ሰዎችን መጋበዛችሁ። ከዚህ በፊት ያው እኔ እናንተ ጋር ስገባ ዌብሳይት ብዬ ነበር፣ ግን ዛሬ በፊልዴ መታችሁልኛል። ቴንኪዩ አሪፍ ነበረ። ቤቲንም እናመሰግናለን። ያው ፋኖስ ቴኮችም ይሄን ድል ስላመቻቻችሁ እናመሰግናለን። በርቱ። እሺ እናመሰግናለን። ሌሎቻችሁም ያላችሁን ሀሳብ አስተያየት መናገር ትችላላችሁ። አሁን መድረኩ ለእናንተ ክፍት ነው። ቃላብ እጅ እያነሳ ነበር እና ቃላብ ማውራት ትችላለህ። ሰላም ናችሁ? እንትን ነበረ እስቲ ለፍሬሽማን ተማሪ ምክር ስጡን። አሁን የመጣሁትና ቤሻ ሰምተሽዋል። እንግዲህ ያው ጥሩ ሌክቸር እና ከአንቺ ብንሰማ ደስ ይለናል ቤሻዬ። ማለት ሞር ስፔሲፊክ ቢያደርገው ጥሩ ነው። አሁን ሌክቸር ለፍሬሽማን ከምን አንጻር ነው አድቫይስ የሚፈልገው ነው? ምን ላይ ነው ያለው? ምንድን ነው የሚማረው? ከዛ ደግሞ ከምን አንጻር ነው ማወቅ የሚፈልገው? ቃል ሰምተሃታል አይደለ? አዎ ሰምቻለሁ። እኔ ሶሻል ሳይንስ ፍሬሽማን ነኝ እና ሞር ወደ ፋይናንስ እና ደግሞ ኤአይ ነገር በጣም ይመቸኛል እና በእነሱ ላይ የመስራት ፍላጎት አለኝ። እሺ ያው ሞር እንደ ጓደኛ ለመምከር ልሞክር። ያው ብዙ እንትን አለኝ ብዬ አላስብም፣ ግን እኔ ሜንሽን ማድረግ የምፈልገው ነገር ምንም ነገር ላይ ብንሆን እዛው ላይ የያዝነውን ነገር መጀመሪያ ኢምፕሩቭ እያደረግነው በደንብ እየያዝነው እያወቅነው ከዛ ደግሞ ሌሎችንም ነገሮች አንድ ነገር ላይ ብቻ ስቲክ ማድረግ ሳይሆን ሌሎችንም ነገሮች ለማወቅ ወይንም ለመማር ኦፕን ብንሆን በጣም አድቫንቴጅ ነው ብዬ አስባለሁ። በተለይ በዚህ ሰዓት ብዙዎቻችን አንዱ ራሱ ብዙ ኢፈርት ስለሚጠይቅ ብዙ ኃላፊነት ስላለው ብዙ ነገር ማወቅ ብዙ አቴንሽን ከኛ ስለሚፈልግ በአንዱ እንትን እንላለን እንዳከማለን እና ብዙ ጊዜ እኔም ተማሪ ሆኜ ሌላ ነገር ለመማር ዝግጁም አልነበርኩም። ሲጀመር ፍላጎት አይደለም ሲጀመር ዝግጁም አልነበርኩም እና ልክ አልነበረም። እንደዛ መሆኑ ልክ አልነበረም። አሁን ላይ አክቹሊ ኦፖርቹኒቲዎች ብዙ ናቸው። ዲስትራክትድ መሆን እድሉ ሰፊ ነው። አክቹሊ ያንንም ለመያዝ መሞከር ሳይሆን ዲፋይን ማድረግ በስቴፕ ለመናገር ብሞክር ለምሳሌ የምትፈልገውን ነገር መጀመሪያ ዲፋይን ለማድረግ ሞክር። ከዛ ተወስንና አንድ ወይ ሁለት ነገር ጎን ለጎን ከምትማረው ታይም ጎን ለጎን የሆነ ስኪል ለመማር ራስክን ለማሳወቅ የሆነ ነገር ለማወቅ ኢምፕሩቭ ለማድረግ ዴይሊ የሆነ ስኪል ዝም ብለህ አሁን ኤአይ እያልከኝ ነበር አይደለም? ኤአይ ላይ ለምሳሌ የሆነ ስኪል ስፔሲፊክሊ የሆነ ኤአይ ስንል ብዙ ነገር አለ። ኤአይ ብዙ ሴክተር ላይ እያየነው ነው። ሶ ምን አይነት ኤአይ፣ ምን ላይ የሚሰራ ኤአይ፣ ምን የሚያደርግ ኤአይ የሚለውን እሱን ስፔሲፊክ አድርገን እሷን እንደ ስኪል ዲጂታሊ ስኪል የሚሆን ነገር ራስህን ለማስተማር ሞክር። ከዛ መማሩ በራሱ አሁን ብዙዎቻችን መማር ጥቅም የለውም ምናምን እየተባለ ነው በዚህ ሰዓት። ማለት አካዳሚክ የሆነ ስኪሉን ሳይሆን ይሄ አካዳሚክ ለርኒንጉን በትምህርት ቤት ነው የምንማረውን ማለት ነው። ግን ይሄ ሌሎች ነገሮች እንዲገቡን የሚያደርገው እሱን ቻሌንጅ ማለፋችን ነው። እሱን ቻሌንጅ ተምረ ነው እሱን እሱን መንገድ ባናልፈው ኑሮ አሁን እዚህ ጋር ኤአይ ሲባል ቴክኖሎጂ ሲባል የሆነ ነገር ሲባል እኩል ማውራት አንችልም ነበር። ሶ አድቫንቴጅ አለው ማለት ነው። ባንሰራበት ገንዘቡ ይሄን ያክል ባይሆን ምናምን ብዙ አይነት እንትኖች ዲስከሬጅ ሊያደርጉን ይችላሉ። ግን መነጋገር መቻል ሲስተሙ ጋር አዳፕት ለማድረግ ለመማር መሞከር ራሱ እሱን ወይ ራሱ ኢዚ ማድረጉ ትልቅ አድቫንቴጅ ነው እና ብትማረውንም ተማረው። ጎን ለጎን ግን የሆነ ስኪል ነገር መማር ብትችል ጥሩ ነው ብዬ አስባለሁ። አመሰግናለሁ።
አይ ቲንክ እዚህ ምክር ላይ ምንም የምንጨምረው ነገር ያለ አይመስለኝም። ግን አስ የፋይናንስ ስቱደንት ላይክ ፋይናንሻል የምትሰራባቸው ሶፍትዌሮች አሉና እነዛ ነገር ላይ ራስህን ለማስለመድ ሞክር። ምክንያቱም የምትማርበት ግቢ የሚሆን ኮሌጅ ከሶፍትዌሮች ጋር አንተን የማስታወቅ አቅሙ በጣም አነስተኛ ነው። የትኛውም ግቢ ላይ በጣም አነስተኛ ስለሆነ ራስህን ከተለያዩ አይነት ሶፍትዌሮች ፒሲ ካለ እነዛ ላይ ፕራክቲስ ለማድረግ ሞክር። አሁን ላይ ደግሞ ጊዜው አላውቅም ብለን የምትቀመጥበት ጊዜ ሳይሆን የተለያዩ ነገሮችን ሶርሶችን ዲግ አድርገህ የምታይበት እና ብዙ እውቀቶችን የምታገኝበት ጊዜ ስለሆነ የተለያዩ ነገሮችን ለመማር ሞክር። እንደ ግቢ ደግሞ ጊዜ አሁን የሌላችሁን ሀሳብ ግን እንደ ዩኒቨርሲቲ ጊዜ ብዙ ያለን ጊዜ የለም እና አብዛኛው 24 ሰዓታችን ትምህርት የተሰጠ ጊዜ ስለሆነ አብዛኛው ሰዓትህን ብዙ አዳዲስ ነገሮችን በማወቅ ኤአይ ቱሎች ጋር ራስህን በማለማመድ እና ዊዝ ፋይናንስ ተማሪ መሆን ከፈለግ ዲፓርትመንት ከገባ ሰዓት ጀምሮ ከዛ ነገር ጋር ሊያጎለብትህ ያነዛ ቦታ ላይ አንተን የተሻለ ሰው ሊያደርጉ የሚችሉ ቦታዎች ላይ ጊዜህን አጥፋ። ብቻ ላይቫችን ላይ እንዳትቀር እንወድሃለን። ቃሌ መልካምም የግቢ ዘመን እንመኝልሃለን። አመሰግናለሁ። አሁንማ ቤተኛ ሆነናል። ሌላ የምታነሱት ነገር አለ? እሺ ቃል እንግዲህ ያው እዚህ ፋሚሊ ነው እንደ ቤተሰብ ነው የምናውቀውን ነገር ሼር የምንደራረገው እና ዛሬ ኤአይን አርክቴክቸር የሚለውን አይተናል። ሌሎች ጊዜዎችን ብዙ ነገሮችን እናያለን። ለአንተ ስንል እንደው አንድ የፋይናንስ ሰው እንጋብዛለን። እሺ ሌላ የምታነሱት ጥያቄ፣ ሀሳብ፣ አስተያየት አላችሁ? መሲ ማውራት ትችያለሽ፣ ፈቅደንልሻል። እንዴት አመሻችሁ? እንዴት አመሸሽ? እግዚአብሔር ይመስገን። ደህና ነኝ። ደህና ናችሁ? አለን መስ ኦኬ። ቀጠሮ ይዤ ነበረ ግን ተኝቼ አልፎኛል ላይቭ። ይሰማል። እንግዲህ ያው ላይቭን ሪከርድ ስላደረግን ቤታም ጀስት እንትን ምንድነው ፒፒቲ ማዘጋጅታ ስላላከችልን ነገ ኤዲት አድርገን ዩቲዩብ ላይ እንለቀዋለን። እዚህ ግሩፕ ላይም ሼር እናደርገዋለን። እኔም በጣም ጋብቼ ኖቲፋይ አድርጌ ነበር፣ ቁጭ ብዬ ነበር። በዛ ተኝቼ አጋጣሚ ስመጣ አልፎኛል። ልቀቁልንና እናያለን። በተረፈ ግን ደህና ናችሁ? ጠፍታችሁብናል። አለ ትንሽ ስራ በዝቶብን ነው የጠፋነው። እንግዲህ ያው እነ ቤታ ከአሁን በኋላ ደግሞ ይቀላቀሉናል። እነ ቤታ አሁን አድሚን ሳይሆኑ አይቀሩም ሰሞኑን። ደስ ይላል በጣም። ቦት እናዘጋጅና እንግዲህ ለሚሻ እንሰጣታለን ሙሉ ቻናሉን። ቀድማለች ማለት ነው። በቃ ቤታ ነው እሷ ከእሷ ጋር ይሻለናል ኑሮ፣ ከቤቲ ጋር ይሻላል ኑሮ እያሉ ነው እንግዲህ የእሷን ሀሳብ እየጠየኳት ነው። የእሷ ምላሽ ምንድን ነው? እየጠበቀን ነው። ዝም ብላለች፣ አላወራም ብላለች። ገና ብዙ ልንማር ነው እኛም የመጣ ነው እና ተማሪነታችንን አትንጠቁን፣ ልማርበት። የሆነ የወንዶች ጉዳይ ላይ ትዝ ይልሻል? ከዲያስፖራነት ይልቅ አናጺነት ፈንቅሎ ወጣ ያለበት እኮ እሱ ነው ለመማር የሚገብቼ ከተማሪነት ይልቅ አስተማሪነት ፈንቅሎ ወጣት ያለ ኖ፣ አይ ተማሪነቴ ነው። እኔ እዚህ ግሩፕ የሚያመጣኝ ለመማር ነው፣ ምንም ጥያቄ የለውም። እና ብዙ እማራለሁ ብዬ ተስፋ አደርጋለሁ። እንማማራለን በሚለው ይስተካከል። አቡባል ይመቸኛል። ያው ነው። እሺ ተቀብያለሁ። እንግዲህ እንማራለን፣ ብዙ እንማራለን። እየተማርንም ደግሞ የተማርነውን ደግሞ እናሳውቃለን፣ እንገልጻለን፣ እንናገራለን እና እነ ቃልም መጥተዋል ዛሬ አዲስ ቤተሰቦች እንኳን እንዳመጣችሁ። ፋኖስቴክ ላይ አስዌልዌት ፋኖስቴክ ላይ የምናወራው ሰኞ ሮብ አርብ የክላስ ሴሽን ነው የሚኖረን። ሰኞ ሮብ አርብ ላይ የተለያዩ የኤአይ ጉዳዮችን እያነሳን በተለያዩ ፊልዶች ላይ እንግዶችን እየጋበዝን እንማማራለን። ማክሰኞ፣ ሐሙስ፣ ቅዳሜ ላይ ደግሞ ፋሚሊ ታይም ነው የሚኖረን። የተለያዩ ኢሾችን እያነሳን እንደዚሁ እንመካከራለን። ከዚህ በኋላ በሚኖረን ፋሚሊ ታይም ላይ ደግሞ
ዩቲዩብ አውቶሜሽን ነው የምንማረው። የዚህ ግሩፓችን ላይ ዩቲዩቦቻችንን እናመጣለን። እርስ በርስ ሰብስክራይብ የተደራረግን ኦልሞስት 5000 ፋሚሊ አለ። ሞኔታይዝ ለማስደረግ እንሞክራለን። ዩቲዩብ አውቶሜሽን ላይ ማትሰሩ ልጆችም ካላችሁ ዩቲዩባችንን እያሳደግን ቲክቶክ አውቶሜሽን ላይ እየሄድን ብዙ ነገሮችን እያስተካከለን እንመጣለን ማለት ነው። ሶ ሌላ የምታወሩት የምታነሱት የምትሰጡት ሀሳብ አስተያየት ካለ እነ ቤሻ አንቺንም ጨምሮ ቤሻ ለነገሩ አሁን ወደ አድሚኖች ተርታ መጣለች። እሺ ስቴፈን ሜቢ የመጨረሻ ሰው ስቴፈን ማውራት ትችላለህ። ኦኬ ቴንክ ዩ በጣም አክቹሊ አጋጣሚ ነበር ጆይን ያደረኩት እና ብዙ ጊዜ እንደዚህ ዲስከሽን ታይሞች አላችሁ እና ዛሬ ነው ያገኘሁት። ከተገናኘ አላውቅም ብቻ መጨረሻ ላይ ሲጠቅሰው ነበረ። እንደ አጋጣሚ እኔም ጋር የነበረ ሀሳብ ነበረ። ጥቂት ጊዜ እረፍት ላይ ነኝ እና አውቶሜሽን ላይ በጣም እያሰብኩ ነው እና ምን ሰጀስት ታደርጉኛላችሁ? አይ ቲንክ እናንተ እዚህ ነገር ላይ ኤክስፒሪየንስ ያላችሁ እና በተለይ ዩቲዩብ ላይ እንዴት ብሰራ ከምን ብጀምር ጥሩ ይሆናል ብላችሁ ታስባላችሁ? በአጭሩ ሰብሰብ አድርገን እንመልሰዋለን። ዩቲዩብ አውቶሜሽን ዛሬ የተነሳው ኤአይ ኢን አርኪቴክቸር የሚል ኮንሰፕት ነው። ስለዚህ መስፍን እንመልስልሃለን። ተደጋጋሚ ያለ ነገር ስለሆነ መስፍን እጁን እያወጣ ስለሆነ ሜቢ እዚህ ሹ ላይ ከሆነ ቤታ እንድትመልስለት ለሱ ልፍቀድልህ፣ በኋላ ላይ እናወራበታለን። ኦልራይት መስፍን ማውራት ትችላለህ። መስፍን የሚሰማ ከሆነ ፈቅደንልሃል፣ ማውራት ትችላለህ። ኦኬ መስፍን እየገባልን አይደለም። በጣም እዚህ ያላችሁ አብራችሁን የቆያችሁ ፋሚሊዎች ያው እንደማያሰለቸን ተስፋ አደርጋለሁ። ስለ ዩቲዩብ አውቶሜሽን በምናነሳ ሰዓት ላይ የተለያዩ አይነት ኤአይ ቱሎች አሉ። መጀመሪያ ግን ከሀሳብና ከአይዲያ የምንጀምረው አሁን ዩቲዩብ አውቶሜሽን ሲባል ዩቲዩብ ላይ ሞኔታይዝ አስደርገን ገንዘብ ለማግኘት ብቻ ሳይሆን ኤቭሪ ሀሳብ ዩቲዩብ ላይ የሚመጡ ኤቭሪ ሀሳቦች ሞኔታይዝ የሚደረጉ አይደሉም። ኤቭሪ ልፋታችን ደግሞ በገንዘብ ተተምኖ መጨረሻ ላይ የሚመጣ አይደለም። ሶ ስቴፈን በመጀመሪያ እንኳን ወደ ቤተሰባችን በደህና መጣ እያልኩኝ ልክ ዩቲዩብ አውቶሜሽንን ለመጀመር ስታስብ መጀመሪያ ያንተ ሊሚት የሚሆነው ሀሳብህ ብቻ እንደሆነ ወቅ ሲጀመር ማለት ነው። እና ምንም ነገር መስራት ትችላለህ፣ ምንም ነገር ማድረግ ትችላለህ፣ ሞኔታይዝ ማስደረግ ትችላለህ፣ ገንዘብ ማመንጨት ትችላለህ። ከዛ በሚለው መጀመሪያ በዛ አምነን እንጀምር አይደል ስቴፈኒ? ልክ ነው። እና ልክ ደግሞ ከየቱ እንጀምር ስንል ደግሞ አስ ኦልዌይስ እናውቀዋለን። ብዙዎቻችን ኢሜል እንዴት እንደሚከፈት እናውቃለን። ነገር ግን ኢሜል እንዴት እንደሚከፈት እስካሁን ያልሞከራችሁ ቤተሰቦቻችን ካላችሁ ኢሜል አከፋፈት ቪዲዮ ሰርተን ለቀንላችኋል። ከቤዚክ ሌቭሉ መጀመር ስላለብን ማለት ነው። ሶ አውቶሜት አድርገን እንነሳ ታስኮችን መጀመሪያ ምን አይነት ቱሎችን እንጠቀም፣ ምን አይነት ቱሎችስ ኢፌክቲቭ የሆኑ ነገር ይሰጡኛል፣ አሁን ላይ ከረንትሊ ያለውስ ምንድን ነው የሚባለው፣ ቫይራል እየወጡ ያሉ ነገሮች ትሬንዶቹ ምንድን ናቸው? አሁን ትሬንዲንግ የሆኑ ነገሮች አሁን ካያቸው እነ ስትሮበሪ ናቸው አይደለ? ሰሞኑን ትሬንድ የሆኑት ቺት ሲደራረጉ እና በቃ ካይንድ ኦፍ በጣም ሶፈን የሆኑ ነገሮች ናቸው አይደለ አሁን ላይ ያሉት። ሶ እነዛን አውቶሜት አድርገህ በእነዛ እንትን ብትሰራ አሁን እኔ ፐርሰናሊ አሁን ከነገ ጀምሮ የምናሳድገው ዩቲዩብ አውቶሜሽን ቻናል ላይ የመረጥኩት ነገር ኪድስ ነገር ነው፣ የልጆች ነገር ማለት ነው። ሶ በዛ ጂፒቲ አለ፣ ጄሚናይ አለ፣ ግሮኬ አለ፣ ዲፕሲኬ አለ። ሶ በጣም ብዙ ነገሮች አሉ ማለት ነው። ቅድም ቤቲም ስታነሳው ነገር ነበር እና ፐርሰናላይዜሽን ላይ የተለያዩ ኮዶች አሉ። ቻትጂፒቲ ራሱ ስትጠቀሙ ሃሽታግ እያላችሁ የምትጠቀሟቸው ኮዶች አሉ። ዝም ብለህ ስትቀጥልበት እና ሃሽታግ አለ ለምሳሌ ኤክስፐርት ሃሽታግ ሂውማን እያልክ የተለያዩ ኮዶችን ስትሰጠው የሚመልስልህ መልስ ተመሳሳይ አይደለም። ሶ እነዛን ለአንተ ኒች ኤክስፐርት በሆነ ሌቭል እንዲሰጥህ ስቶሪ ቴለር ላይ ጎበዝ የሆነ ስቶሪ ራይተር እንዲሆንልህ እነዛን ኮዶች እየተጠቀምን ቤስት የሚባሉ ሀሳቦችን እናመነጫለን። ትሬንዲንግ የሆኑ ነገሮች ላይ እንገባለን።
ሶ በቀላሉ ዩቲዩባችንንም ቲክቶካችንንም ስፔሻሊ ኢትዮጵያ ህዝብ ያለው ቲክቶክ ላይ ስለሆነ ከቲክቶክ ወደ ዩቲዩብ ከዩቲዩብም ወደ ቲክቶክ እየገለባበጥን ብዙ ነገሮችን እንሰራለን ብዬ ተስፋ አደርጋለሁ። ግን ዩቲዩብ አውቶሜሽን ላይ ስንመጣ በአማርኛ እንስራ ካለ ትልቅ ባሪየር ሊሆን የሚችለው ነገር ምንድነው? የአማርኛ ቋንቋ መስራት የሚችሉ ኤአይዎች በጣም ትንሽ ናቸው፣ ወይም ደግሞ ኦልሞስት የሰለጠኑ አይደለም ብዙ ነገር ላይ ኤአይ እንደሆኑ ራሱ ያስታውቃል። አሁን ካየ ቮይሳቸው እንግሊዘኛ ነገር ላይ በጣም አነስተኛ ነው። ነገር ግን አማርኛው ላይ ስትመጣ በጣም ይደብራል የአማርኛ እንትኖች እና እነሱ አንድ ቮይስ ኦቨር ለመግባት መሞከር ናቹራል የሆነ ፍሎ እንዲመጣልህ ማለት ነው። አንድ ቮይስ ኦቨር ለመግባት መሞከር ነው። ሲቀጥልም ደግሞ የሙዚቃ ኒሾች አሉ። ሙዚቃዎች ካየ በጣም ነው የሚሰሩት ደስ የሚሉት እና ሱኖ ኢቭን ኢፍ ከዚህ በፊት ዝም ብዬ ነበር ቼክ ማድረገው፣ ዛሬ ጠዋት ቼክ እያደረኩት ነበር የልጆች ሙዚቃ ምናምን ለመስራት እና እንደዛ የተለያዩ ኤአይ ቱሎችን መሞከር። ከዛ ደግሞ የሆነ ተስፋ አይተህ ያለህን ትንሽዬም ገንዘብ ይሁን ብዙም በጀት መደበ የምትንቀሳቀስ ከሆነ ኢንቨስት ከማድረግ በፊት ዩቲዩብ አውቶሜሽኑ ይሰራል አይሰራ የሚለውን ቅድም ቤቲም ፖይንት እያነሳሽ ነበረ። ብዙ ኢሜሎችን መክፈት ትችላለህ በአንድ አካውንት በአንድ ስልክ እስከ 10 እስከ 15 ኢሜሎችን መክፈት ትችላለህ። ከ50 እስከ 100 ክሬዲት ይሰጣሉ ፐር ዴይ የተለያዩ ኤአይዎች። አሁን ላይ ፍሪ ናቸው የሚባሉ ኤአይዎች እየጠፉ ስለሆነ ማለት ነው። ሶ 10 ኢሜል ቢኖር 800 ክሬዲት በቀን ይኖርሃል ማለት ነው በእያንዳንዱ ኤአይ ማለት ነው። ሶ የተለያዩ ኢሜሎችን መክፈት፣ እነዛን ነገሮች ካፕከት ላይ ቤዚክ ኤዲቲንግ መማር፣ እነዚህን ነገሮች ካሁኑ ማድረግ እንችላለን። በጣም አበዛውብህ መሰለኝ ስቴፋኒ፣ ይቅርታ። አይ ቲንክ ትንሽ አሪፍ ነው። ጥሩ ጥሩ ፖይንቶችን አንስተሃል። አንዳንዴ እንዴት ነው የሆነ ቤዚኩን ፎርጌት አድርገን የሆነ ትንሽ አንዳንዴ እንዴት ነው ራሳችንን ስንታክል እናገኘዋለን ምናምን ነገር እና ያው ከምታውቀው ቤዚክ ከሆነው ነገር ጀምረ ነው በደንብ ስኪል እያዳበርክ ሻርፕን እያደረግክ የምትመጣው እና አይ ጥሩ ጥሩ ፖይንቶችን ያነሳው አይ ሪሊ አፕሪሺየት ዳት። እሺ እንግዲህ ያው እዚህ አክቹዋሊ ዩቲዩብ አውቶሜሽን ላይ ብዙዎቻችን ኤክስፐርት አይደለንም፣ ግን ሁላችንም መስራት የምንፈልግበት ፊልድ ስለሆነ አንድ ሁለት እያለን እየተማማረ አንተ የምታውቀው ትሪክ ካለ ለእኔ እየነገርከኝ፣ እኔ ማውቀው ካለ ለአንተ እየተናገርን እንደ ወንድምና እህት እንደ ወንድምና ወንድም ብዙ እየተማርን የራሳችንም ዌይ እንደምንከፍት ተስፋ አደርጋለሁ። እኔ ማውቃቸው ኤአይ ቱሎች እና ለእኔ ፌቨራይት የሆኑት አንተ ላታውቃቸው ትችላለህ። አንተ የምታውቃቸው እና ፌቨራይት የሆኑ ደግሞ እኔ ላላውቃቸው ሌሎች ፋሚሊዎቻችንም ላያውቋቸው ይችላሉ። ሶ ምንድነው ነገር ላይ ያሰብነው ግሩፕ ከፍተን ለምሳሌ አንተ የሆነ ኒች መርጠህ ዩቲዩብ አካውንትን እንድታሳድግ ሌላውም እንዲያሳድግ፣ ከዛ የሰራሃቸውን ቪዲዮዎች ሊንክ ግሩፕ ላይ እንድትለቅ፣ ከዛም በተጨማሪ ደግሞ እንዴት እንደሰራህ ለኛ ኤክስፒሪየንስ እዛው ጽፈህ እንድትናገር፣ ከዛ ያ ሰው ከሚፈልግ አሃ ብሎ ከአንተ ስተት ተምሮ የተሻለ ነገር ነገ እንዲሰራ ያ የሰራውን ደግሞ አንተም እንድትማርበት ነው ያሰብነው። ብዙ እንሰራበታለን ስፔሻሊ ዩቲዩብ አውቶሜሽን ላይ ብዬ ተስፋ አደርጋለሁ። አይ ቲንክ እንቀጥላለን። ከነገ ጀምሮ ኢሹ የሚሆነው ዩቲዩብ አውቶሜሽን ነው ኦድ ዴዮች ላይ ማለት ነው። ሰኞ፣ ሮብ፣ ዓርብ በቃ ማክሰኞ፣ ሐሙስ፣ ቅዳሜ ስለ ዩቲዩብ አውቶሜሽን የምናወራበት ቀናችን ነው ለማድረግ ያሰብነው። ኦኬ አሪፍ ነው። ግን ግሩፑ ኦልዌይስ ክፍት ነው። እዛ ላይ ሀሳብን ማስቀመጥ ትችላለህ። የሚያውቅ ሰው ግሩፑን ውስጥ የገባ ሰው ያየዋል፣ ይመልሰዋል። ይሄን እንዲህ ብታደርግ ይልሃል። ከዛ እዛ ላይ እየተመካከረ ምናምን ነገር እንሄዳለን ማለት ነው። ቆንጆ አሪፍ ነው። እሺ ሌላ ፖይንት አለ ማንሳት የምትፈልጉት? ኤአይን አርኪቴክቸር ወደ ሌላ ሀሳብ እንዳንገባና ቤታንም እንዳናቆያት እንግዳችንን። እሺ ሌላ ሀሳብ ከሌለ ኮርሶችን እየለቀቅንላችሁ ነው። የኤኔትን ኤንን ስለ ኤአይ ኤጀንት አውቶሜሽን ስለ ቻት ቦት አሰራሮች የሚያወራ ኮርስ ነው እና ሌላ ቦታ ላይ 70-80 እስከ $120 የሚሸጥ ኮርስ ነው ያገኘንላችሁ፣ በነፃ እየለቀቅንላችሁ ያለው። እሱን ኮርስ ተማሩት። አይ ቲንክ ምንድነው ኮሜንት ላይ የገቡ ዲኤምአስ ቱ ጌት ዚስ ፉል ኮርስ እያሉ ያሉ አሉ። እኛ ፉል ያለቀቅንላችሁ እሱን ኮርስ ከላይ ያለውን እያያችሁ የተማራችሁ እንድትመጡ ነው።
የጀመርናቸውን ኮርሶች እንዳትገዟቸው እኔ ጋር ፉሊ ስላለ እነሱን ለቅላችኋለሁ። በተረፈ በጣም ነው የምወዳችሁ ማከብራችሁ። ቤሻ በጣም እናመሰግናለን። አብረሽን ያለሽ ቤተሰባችን ነሽ። ከዚህም በላይ ደግሞ እንደምታስተምሪን ከአንቺ ብዙ እንደምንማር እርግጠኞች ነን። ቤሽ በጣም እናመሰግናለን። ሌሎቻችሁ እነ መሲ፣ እነ ቃላብ፣ እነ ስቴፈን ሁላችሁም እነ የኑፋን አሉ እዚህ ሁላችንም ጋር ቤተሰብ የሆኑ በጣም እነ ብሩኬም አሉ። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ቤሻዬ ደህና ደሩ በይልንና እኛም እንዝጋው። እሺ ሮቤል፣ አሪፍ ጊዜ ነበር ያሳለፍነው ብዬ ተስፋ አደርጋለሁ።